ታዲያ ሂትለር ምን አባቱ ነው ያለው? እንደውም ድሮ አባዬ የሚለውን አባባል አስታወስከኝ። ሂሩቴ ምን ነው በስዬ በደስታ የጀመርኩትን ቀን ግድ የለሽም እንድችው ልጨርስ። ግድ የለህም በስዬ፣ ደስታ ላይ የሚጨምርልን ነገር ነው። ሙት ስማኝማ፣ ሁል ጊዜ ፊትህን ወደ ፀሐይ አቅርብ። ብርድ እንዳይመታ አታስጨርሰኝ። ለምን ይላል በስዬ? አስጨርሰኛ፣ አታሳስተኝ። ሁል ጊዜ ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ ይል ነበር። ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ። የማን ነው አልሽኝ? ይሄ አባባል ያባዬ ነው አይደለም? ጥቅሱን እኮ ነው የምልሽ እኮ። ጥቅሱ ያባዬ አባዬ ማለት ያንቺ አባዬ ምን ተስኖት? አዎ በስዬ፣ እንዲህ አይነት ጥቅስ አይገርምህ? የሰምተው ነው እኔ ራሱ አፍሌን የሰማሁትኝ። አንተ ሌላ ቦታ ሰምተው ታውቃለህ እንዴ? እንደዚህ አይነት ኧረ ሰምቼ አላውቅም እኮ። አባዬ አባባል እኮ ነው በስዬ። የሚገርም ነው በጣም። ፊትህን ወደ ፀሐይ አቅርብ፣ ጥላዎቼ ሁሉ ወደ ኋላ ይወድቃሉ። አይገርምም በስዬ? ቆይ ጭብጣ ሐሳቡ ምንድን ነው? አሽሙር እንዳይሆን። ወይ በስዬ ደግሞ ደህና መተመተ ምን ማለቱ መሰለ በስዬ፣ ሁል ጊዜ እንደዚህ ፊትህን ወደ ፀሐይ ከፍ አድርገህ ስታቀርብ ጥላውስ በቃ ተው እባክህ በስዬ። በቃ ብቻ ቆንጆ አባባል ነው። በጣም የሚገርም ነው እኮ። ምን ተስኖት እንዴ? ያንቺ አባት እንደ ማንዴላ እንደ ሂትለር የራሳቸው ጥቅስ ኖራቸው ማለት እኮ ነው። ዓለምን ተስኖት ሊባል እኮ ነው። አይገርምም? ሂትለር ደግሞ ጥቅስ አለው እንዴ በስዬ? ሞልቶት። እንዴት? ምን ነው ይሄ? ሀገሬ ለኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረኩላት እንበል ያለው። አረ እንደሱ አላለም በስዬ ሂትለር። አዎ እንዴ ብሏል። እንደዚህ ለኔ ነው እንዴ የምትነግሪኝ? የማታውቂው ነገር ጭቅጭቅ። ጓደኛ ረከው እኮ በስዬ። ኬኔዲ ነው እሱ ነው ያለው። አረ ሂትለር ነው። ኬኔዲ ነው በስዬ። ኬኔዲ መንገሻ፣ ኬኔዲ ጆን ኤፍ ኬኔዲ በስዬ። ታዲያ ሂትለር ምን አባቱ ነው ያለው? እኔ ምን አውቃለሁ? አንተ ንገረኝ እንጂ በስዬ። አንቺ የአባትሽንና የኬኔዲን ብቻ ነው የምታውቂው።